ሚና ከደረስን በኋላ በስምንተኛው ቀን የምናደርጋቸው ነገሮች አሉ። በዋነኝነት እዛ ቁጭ ብሎ ዚክር ማብዛት ይወደዳል። ሐጅ ላይ ያለ ሰው በመሰረቱ ተልቢያና ዚክር ማብዛቱ በጣም የሚወደድ ተግባር ነው። እንደዚሁም ሰላትን በየወቅቱ እንሰግዳለን። ሁሉንም ሰላቶች በወቅታቸው እንሰግዳለን። ነገር ግን የሚያጥሩ ሰላቶችን ቁጥራቸውን አሳጥረን 2 ረክዓ አድርገን እንሰግዳለን ማለት ነው። ሱናው ይሄ ነው። የሚያጥሩ ሰላቶች እነማን ናቸው? ማን ነው የሚነግረኝ እስቲ? ሁሉንም ሰላት ማሳጠር እችላለሁ እንዴ? የትኞቹ ሰላቶች ናቸው የሚያጥሩት? ዙሁር፣ ዐስር፣ ዒሻ ሶስቱ። በሌላ አነጋገር ባለ ስንት ረካዎች ናቸው? ባለ 4 ረካዎች ብቻ ናቸው የሚያጥሩት። ሐጅ ስለሆነ ብቻ ማለት አይደለም። ሁሌም ሙሳፊር የሆነ ሰው ማሳጠር ካለበት የሚያሳጥረው ባለ 4 ረካ ሰላቶችን ብቻ ነው። ከዛ ውጭ ያሉት አያጥሩም። መግሪብ ራሱ ባለ 3 ረካ ከመሆኑ ጋር አያጥርም። በሁሉም ዑለማዊ ስምምነት መግሪብ ቀስር አይደረግም ወይም አያጥርም። ግልጽ ነው። ይህንን በማድረግ የውመ ተርዊያ ያልፋል ማለት ነው። ግልጽ ሆነ። ይህንን ቀን እዛው ማሳለፍና ሌሊቱንም ወደ 9ኛው ቀን የምናነጋው ሌሊትንም እዛው ሚና ላይ ማሳለፍ ሱና ነው፣ ግዴታ አይደለም። በአብዛኛዎቹ ዑለማዎች አቋም መሰረት አንድ ሰው ይሄ ቀን እንደሆነ ምክንያት ቢያመልጠው ሐጁ ላይ የሚያሳድረው ተጽዕኖ የለም፣ ማካካሻም ማረድ አያስፈልገውም ማለት ነው። ነገር ግን ያው ጥብቅ ሱና ነው መልእክተኛው ዓለይሂ ሰላቱ ወሰላም ስለፈጸሙት። ከዚያ እንግዲህ በዚህ መልኩ ስናነጋ የምናገኘው 9ኛውን ቀን ነው። ይህ ቀን የውም ዓረፋ ይባላል። ዓረፋ ላይ የሚቆምበት ቀን ነው ማለት ነው። እና ካነጋን በኋላ በሚመቻችልን ትራንስፖርት መሰረት ያው ወደ ዓረፋ እናቀናለን። ሱናው ፀሐይ ከወጣች በኋላ መንቀሳቀስ ነው። ስለዚህ ፀሐይ ከወጣች በኋላ ዓረፋን አስበን ጉዟችን ቀጥታ ወደ ዓረፋ ይሆናል። ያንን ስናድር እንግዲህ ሙዝደሊፋን አልፈን ነው የምንሄደው። እንግዲህ ከመካ የሚቀርበን ሚና ነው። ቀጥሎ ሙዝደሊፋ አለ። ቀጥሎ ደግሞ ዓረፋ ነው። ሙዝደሊፋ ላይ አንቆምም። ቀጥታ አልፈን ወደ ዓረፋ ነው የምንሄደው። ተልቢያ እያለን እንቀጥላለን ማለት ነው። ታዲያ ዓረፋ ድንበር ላይ ስንደርስ ወደ ዓረፋ ሳንገባ በፊት አስቀድመን እዛው መጠበቁ ነው ሱና። ምክንያቱም ሶላት ተሰግዶ ነው ወደ ዓረፋ መግባቱ የሚደነገገው ወይም የሚበልጠው ማለት ነው። ከዛ በፊት ቢገባ ችግር አለው ለማለት አይደለም። መልእክተኛው ዓለይሂ ሰላቱ ወሰላም አስቀድሞ ነገር ይቅርታ ነካሁት መሰለኝ። መልእክተኛው ዓለይሂ ሰላቱ ወሰላም እሳቸው ዓረፋ ከመድረሳቸው በፊት ዓረፋ ክልል ላይ ያለ ነሚራህ የሚባል ቦታ ላይ አስቀድሞ ሰሐቦች ድንኳን ደኩነው ነበር የጠበቋቸው እና ዛሬም ያው መስጂድ ነሚራህ የሚባል ከዚህ በፊት ሐጅ ያደረጋችሁ ሰዎች ታውቁታላችሁ። ትልቅ መስጂድ አለ እዛ ቦታ ላይ ማለት ነው። እና ሱናው እዛ ሄደን የሚደረገውን ኹጥባ እናዳምጣለን። አሁን ሁለቱም ነው يسرون شو يسرون الصبي ماشي ስለዚህ እዛ ስንደርስ ሱናው መጀመሪያ ያው ኹጥባ እናዳምጣለን። ያ የሚደረገው ኹጥባ የዓረፋ ኹጥባ ነው። ያኒ የጁሙዓ ኹጥባ አይደለም። መልእክተኛው ዓለይሂ ሰላቱ ወሰላም ሐጅ ባደረጉበት ዓመት እንዳጋጣሚ ቀኑ ጁሙዓ ነበረ። ግን ያ ኹጥባ የጁሙዓ ኹጥባ ሳይሆን የዓረፋ ኹጥባ ነው። ስለዚህ ቀኑ ጁሙዓም ሆነ አልሆነ የሚደረግ ኹጥባ አለ ማለት ነው። የዛኔ እዛ ባለንበት ቦታ ዙህርና ዓስር ሁለቱም በዙህር ወቅት ጀምዕ ተቅዲም ተደርገው አስቀድሞ በዙህር ወቅት በአንድ ላይ ይሰገዳሉ። ያም ደግሞ ሲሆን ሁለቱም ወደ 2 ረክዓ አጥረው ነው የሚሰገዱት። ስለዚህ አሳጥረንና ጀምዕ አድርገን ሰብስበን ከኢማሙ ኋላ እንሰግዳለን።
ከኢማሙ ኋላ ለመስገድ ካልተመቸ ድምጽ ካልተሰማ ሩቅ ከሆነ ያው የተወሰኑ ሰዎች ተሰባስበው ባሉበት ቦታ በዚህ መልኩ ይሰግዳሉ። አንድ አዛን ይደረጋል፣ ሁለት ኢቃም ነው የሚደረገው። አንድ አዛን ተደርጎ ዙሁር ሁለት ረካት ተደርጎ ይሰገዳል። ከዛ በኋላ ደግሞ ኢቃም ተደርጎ እንደገና ያኒ ኢቃም ይደረጋል ከዙሁር በፊት። ከዛ ኢቃም ተደርጎ ዐስር ሁለት ረካት ይሰገዳል። ከዛ በኋላ ወደ አረፋ ክልል መግባት እንጀምራለን። ከቀትር በኋላ ፀሐይ ካዘነበለች በኋላ ነው መግባቱ የሚሻለውና የሚደነገገው። ሱናውም እንደዛ ነው። ታዲያ ወደ አረፋ ክልል ስንገባ አንድ እጅግ ልንጠነቀቀው የሚገባው ነገር ከአረፋ ክልል ውጭ ያሉ ቦታዎች ላይ መስፈርና እዛ መቆየት የለብንም። ምክንያቱም አንድ ሰው አረፋ ላይ ሳይቆይ ወይም ሳይቆም ሙሉ ለሙሉ የአረፋ መቆሚያው ጊዜ ካመለጠው ሐጅ አምልጦታል። ምንም ሳናሽ ሞነሙን የምንናገረው ነገር ነው። ገብቷቸዋል። በምንም መልኩ ሳያውቅም ቢሆን ተኝቶም ቢሆን አልሰማሁም ቢል ያ ሌላ ርዕስ ነው። ግን አምልጦታል። አረፋ የመለጠው ሰው ሐጅ አምልጦታል። መልእክተኛው አለይሂ ሰላቱ ወሰላም አብዱራህማን ብን ያዕመር የተባለ ሰሓቢ እንደሚያስተላልፈው ምን ብለዋል? አልሐጁ ዓረፋ ፈመን ጃአ ዓረፈተ قبل صلاة الفجر من ليلة جمع أو قال قبل طلوع الفجر من ليلة جمع فقد تم حجه ليلة زقبالي فقد أدرك الحج. حج مالت عرفة نوار بك سلازي እንግዲህ የማይጠገኑ የሐጅ ሩክኖች ወይም ማዕዘናት አሉ። ከሁሉ በላይ ትልቁ ሩክን ይሄ ነው። በሌላ ነገር በእርድ በምናምን የማይጠገን ነገር ነው። ስለዚህ መቆሚያ ጊዜው ከመቼ እስከ መቼ ነው? አንድ ሰው አረፋ ላይ መቆም አመለጠው የሚባለው እስከሚቀጥለው ሌሊት ሶላት አልፈጅር ማለት የሚቀጥለው ቀን 10ኛው የዒድ ቀን አይደለ? የዛ ቀን የፈጅር ሶላት ወቅቱ ከደረሰ አረፋ ላይ ሳይቆም ወቅቱ ከደረሰበት ይሄ ሰው አረፋ አምልጦታል፣ በቅንፍ ውስጥ ሐጅ አምልጦታል ማለት ነው። ግልጽ ሆነ አይደለ? ስለዚህ የሚቆምበትን ቦታ አንድ ሰው ማስተዋል አለበት። የሚቆምበትን ቦታ ማስተዋል አለበት። የአረፋ ክልል ግልጽ በሆኑ ምልክቶች ታጥሯል። ምናልባት የተጠራጠረው ሰው ደግሞ የሚያውቅን ሰው መጠየቅ አለበት። እዛው የሚሰገድበት መስጂድ ነሚራህ የሚባለው ትልቁ መስጂድ ውስጥ መቆየት የፈለገ ሰው ከመስጂዱ የፊተኛው ክፍል መራቅ አለበት። ለምን? መስጂዱ የተወሰነ አካሉ ከአረፋ ክልል ውጭ ነው፣ የተወሰነ አካሉ ደግሞ የአረፋ ክልል ውስጥ ነው። ስለዚህ የአረፋ ክልል ውስጥ ያለው በስተኋላ ያለው ክፍል ነው። በስተኋላ ያለው ክፍል የአረፋ ክልል ውስጥ ነው። ስለዚህ እዛው መቆየት ይችላል። ግን ፊት ለፊት ከሆነ ከአረፋ ክልል ውጭ መሆኑን መገንዘብ ያስፈልጋል ማለት ነው። طيب ይሄንን ከተገነዘበ አንድ ሰው የአረፋ ክልል ውስጥ ሄዶ መቆም ሲባል እንደዚህ በሁለት እግር መቆም ማለት አይደለም። ዑለማዎች አልውቁፍ ቢዓረፋ ሲሉ የሚፈልጉት በእግር ለመቆም ማለት አይደለም፣ መገኘት ነው የሚፈልግ። ተጋድሞም ቢሆን ቁጭ ብሎም ቢሆን በምንም መልኩ እዛ ቦታ ላይ መገኘቱ ነው የሚፈለገው። ግን ይህ ቀን ላይ የሚሰራው ትልቁ ተግባራችን ምንድነው ከተባለ ዱዓ ማድረግ ነው። እንዲያውም ብዙ ዑለማዎች እንደሚሉት ዙህርና ዐስርን አስቀድሞ በዙህር ወቅት ዑለማዎች የሰገዱት ማነው መልእክተኛው አለይሂ ሰላቱ ወሰላም ያሰገዱት ዐስር ወቅት ላይ ላለማቋረጥ ዱዓቸውን በቀጥታ እስከ መግሪብ ድረስ ለመቀጠል ነው። ለዱዓ ክፍት ጊዜ ለማግኘት ነው። ከዱዓ ውጭ በሌላ ምንም ነገር ላለመወጠር ነው ይላሉ። ቀኑ የዱዓ ቀን ነው። መልእክተኛው አለይሂ ሰላቱ ወሰላም ምን ይላሉ? خير الدعاء دعاء يوم عرفة وخير ما قلت أنا والنبيون من قبلي لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير. كدعاء كله بلاط دعاء يا عرفة دعاء نوال. كدعاء كله بلاط دعاء يا عرفة دعاء نوال. أنا كان يبقى في نبرت نبيوت كتناقرت كله بلاط وقال دقمو لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير يميلون إلى ስለዚህ አላህ ሱብሓነሁ ወተዓላ ዱዓን የሚሰማበት ሰዎችን ከእሳት ነፃ የሚያወጣበት እንዲሁም በእነዚህ ባሮቹ የሚኮራበት ጊዜ ነው። في صحيح مسلم وغيره መልእክተኛው عليه الصلاة والسلام ምን ይላሉ? ما من يوم أكثر من أن يعتق الله فيه عبدا من النار من يوم عرفة وإنه ليدنو ثم يباهي بهم الملائكة فيقول ما أراد هؤلاء
ከዓረፋ ቀን የበለጠ አላህ ሱብሓነሁ ወተዓላ ባሪያውን ከእሳት ነፃ የሚያወጣበት ቀን የለም። ከዓረፋ ቀን የበለጠ ብዙ ሰዎችን አላህ ሱብሓነሁ ወተዓላ ከእሳት ነፃ የሚያወጣበት ሌላ ቀን የለም ይላል። እንዲያውም አላህ ሱብሓነሁ ወተዓላ ለሱ ልቅና በሚገባው መልኩ ወደ ፍጥረቱ ይጠጋል። ሌላ ዘገባ ላይ የንዚሉ ኢለ ሰማኢ ዱንያ ልክ እንደ ሌሊቱ ማለት ነው ይወርዳላል። ከዛስ በኋላ መላእክቶችን ይጠይቃቸዋል። ማ አራደ ሃኡላ እንግዲህ አላህ ያውቃል ሁሉን ነገር፣ ግን የተፈለገው ምንድነው? አልሙባሃት ነው። ثم يباهي بهم الملائكه እነሱ ይሄው ከናንተ ምናልባት ይበልጣሉ ወይም እነሱን እኮራባቸዋለሁ ብሎ ለመላእክቶች አላህ Subhanahu Wa Ta'ala እየፎከረ ይነግራቸዋል ማለት ነው። ሌላ ዘገባ ላይ አተውኒ ሹዕሰን ጉብረን ضاحين ጸጉራቸው ተንጨባሮ አዋራ ለብሰው ፀሐይ መቷቸው ይሄው ወደኔ መተዋል። ስለዚህ ኡሽሂዱኩም አኒ ቀድ ገፈርቱ ለሁም እኔ ይቅር እንዳልኳቸው ያስመሰክራችኋለሁ ይላቸዋል። ስለዚህ ይሄንን መጎናጸፍ የፈለገ ሰው ትልቁ ተግባር ዱዓ ማድረግ ነው። የዛን ቀን አንዳንድ ሰዎች ይህንን ትልቅ የዛን ቀን ስራ ዘንግተው በሌላ ነገር ይጠመዳሉ። ወይ በሞባይል ሊጠመዱ ይችላሉ፣ ወይ ደግሞ የተሻለ ነገር መስሏቸው በማይገባ ሁኔታ ሲጠመዱ ይታያል። ለምሳሌ ጀበል ዓረፋ ወይም ጀበል ረሕማ የተባለ ተራራ አለ። መልእክተኛው በእርግጥ ከሱ ጎን ነው የቆሙት። እዚህ ተራራ ላይ መልእክተኛው አልወጡም። ስለዚህ ተራራ ላይ መውጣት በፍጹም ሱና ሊሆን አይችልም። ግን የዓረፋ ክልል ውስጥ ነው ያለው። ግን ይህንን ተራራ መውጣት አንዳንድ ሰዎች ትልቅ ትሩፋት እንዳለው ያስቡና ወደዚህ ተራራ ተቸግረው እንደምንም ብለው ወጥተው ብዙ ሰዓት አሳልፈው ላይ ሲደርሱ ደክሟቸዋል። ዱዓ ማድረግም አይችልም። ፀሐይም ይመታቸዋል። ሌላ የጤና ችግርም ሊያደርስባቸው ይችላል። ለማይገባ ነገር መስዋዕትነት መክፈል አያስፈልግም። መልእክተኛው አለይሂ ሰላቱ ወሰላም እንደነ ያሉት ወቀፍቱ ሃሁና ወዓረፈቱ ኩሉሃ መውቂፍ፣ እኔ እዚህ ቆሜያለሁ፣ ዓረፋ ደግሞ ሁሉ የዓረፋ ክልል እስከሆነ ድረስ መቆሚያ ቦታ ነው። ምን ማለት ነው? ያኔ እኔ እዚህ የቆምኩት ያው አንድ የዓረፋ ክልል ቦታ ስለሆነ እንጂ የሆነ ቦታ ላይ ለመሰብሰብ አትሞክሩ። ሁሉም የዓረፋ ክልል ውስጥ መቆም እኩል ነው እንደማለት ነው። ግልጽ ነው አይደለም? አዎ የመልእክተኛው አለይሂ ሰላም መቆሚያ ቦታ ላይ መቆም ይሻላል ያሉ ዑለማዎች አሉ። ግን ይሄ ሐዲስ የሚያሳየው ይሄንን አይደለም። ወቀፍቱ ሃሁና ወዓረፈቱ ኩሉሃ መውቂፍ አለ። ምክንያቱም ሁሉም የመልእክተኛው አለይሂ ሰላም ቦታ ላይ ልቁም ካለ ምንድን ነው የሚፈጠረው? አንድ ሰው ናቸው እሳቸው የቆሙበት ቦታ ላይ ሰዎች እንግዲህ ሊተላለቁ ነው የሚሆነው። ስለዚህ ቦታው ሰፊ ነው። ዓረፋ ከሚና ይሰፋል። ልብ በሉ ሰፊ ነው። ስለዚህ በተቻለ አቅም እዛ ቦታ ላይ መሆናችን የዓረፋ ክልል ውስጥ መሆናችንን እንጂ ከዛ ውጭ ሌላ ጊዜ የሚያጥፋብን ነገርን መስራትና በዚያ መጠመድ ተገቢ አይደለም ማለት ነው። እና ዱዓ ማድረግ፣ ዱዓ ስናደርግ እጃችንን ወደ ላይ አንስተን እንደዚሁም ወደ ካዕባ ከተቻለ ወደ ቂብላ ዞረን ቢሆን ደግሞ ይመረጣል። መልእክተኛው ያደረጉት እሱን ነውና ሐታ ኡሳማ እንደሚለው መልእክተኛው አለይሂ ሰላቱ ወሰላም በሁለት እጃቸውን ከፍ አድርገው አላህን እየተማጸኑ የግመላቸው ልጓም ሲወድቅ ያንን ልጓም በአንድ እጃቸው እንደዚህ አንስተው በአንደኛው እጃቸው ግን አሁንም ከፍ አድርገው አላህን እየተማጸኑ ነበር። እንደዚህ ከመሆን አልተወገን ወለም ይዘል ከذلك حتى غربت الشمس ይላል። ፀሐይ እስኪጠልቅ ድረስ እንደዚህ ነበሩ መልእክተኛው አለይሂ ሰላቱ ወሰላም። የዱዓ ቀን ነው። ምንድነው ምን ለምነው? የፈለግነውን ነገር መለመን እንችላለን። ነገር ግን አንዳንድ ሰዎች የሚማጸኑት የዱንያ ጥቅምን ብቻ ነው። በዱንያ ላይ የቸገራቸውን ወይ ደግሞ የሚፈልጉትን ሀብት ወይ ድሎት ወይ ልጅ ወይ መሰል የዱንያ ህይወትን የሚያደምቅን ነገር ብቻ አላህን ይማጸናሉ፣ አኺራን ሳይጠይቁ ማለት ነው። ይሄ በጣም ትልቅ ጉድለት ነው። እንዲያውም አላህ Subhanahu Wa Ta'ala እንዲህ አይነቶቹን አኺራ ላይ ምንም ድርሻ የሌላቸውም ነው ያለው። قال فمن الناس من يقول ربنا آتنا في الدنيا وما له في الآخرة من خلاق ከሰዎች መካከል በዱንያ ላይ ስጠን የሚልና የሚለምን አለ፣ ነገር ግን በአኺራ ላይ ምንም ድርሻ የለውም ይላል። ምን አለ ቀጥሎ? ومنهم من يقول ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ከነሱ መካከል ደግሞ ጌታችን ሆይ በዱንያ መልካምን ነገር ስጠን በአኺራ መልካምን ነገር ስጠን ብለው ሁለቱንም የሚጠይቋል። ከቅጣትም ጠብቀን ብለው አላህን ይማጸናሉ። ስለነሱ አላህ ምን አለ? ኡላኢከ ለሁም ነሲቡ ሚማ ከሰቡ እነሱ ከሰሩት ድርሻ አላቸው፣ አላህ መልካም ይመነዳቸዋል ማለት ነው። ስለዚህ አኺራንን መጠየቅ እንዳንረሳ። ዱንያ ብቻ አይደለም የሚጠየቀው።
የሚያሳስበው የአኺራ እንደሆነ ግልጽ ነው። ዱዓ ስናደርግ መልእክተኛው እንዳሉት አላህ ይሰማናል፣ ምላሽ ይሰጠናል በሚል እርግጠኝነት መሆን አለበት። ውጤቱን ዛሬ ወይም በቅርቡ ካላየነው አላህ ዱዓችንን አልተቀበለንም ማለት አይደለም። መልእክተኛው አለይሂ ሰላቱ ወሰላም እንደተናገሩት አንድ ሰው ወንጀል ወይም ደግሞ ዝምድናን መቁረጥ የሌለበትን ዱዓ ወይም ተማጽኖ ወደ አላህ ካቀረበ ከሶስት አንድ ነገር አላህ ይሰጠዋል። የመጀመሪያው ቃል ኢማ አን ቱዐጀለ ለሁ ዳዕወቱሁ፣ ይሄ የለመነው ልመና ምላሹን አላህ ያፋጥንለታል፣ ሊሰጠው ይችላል። ይሄኛው አንደኛው አማራጭ ነው። ሁለተኛው ደግሞ አኺራ ላይ ያጠራቅምለታል። አሁን ውጤቱን ባታየው አላህ አኺራ ላይ እጥፍ ድርብ አድርጎ የተሻለ ነገር ይሰጣል። እኛ ግን ቅርቡን ነገር ብቻ ነው የምናየው፣ የተሻለ የሚመስለን ይሄ ስለሆነ ነው። ሶስተኛው አማራጭ ደግሞ ወኢማ አን የስሪፈ ለሁ ሚነ ሱኢ ሚስለሃ፣ ሌላ መጥፎ እሱ ላይ የሚያርፍ የነበረን መጥፎ ጉዳት ወይም ክፋትን አላህ በዚህ ዱዓው የተነሳ አስወግዶለታል። እሱ አላወቀም። እችኛዋን ነገር ነው የጠየቁት ለምን አልተሳካለኝም ይላል። አላህ ትልቅ ማዕትን አስቀርቶለት ሊሆን ይችላል በዚህ ዱዓ የተነሳ። ይሄን ማወቅ ተገቢ ነው። ስለዚህ በዚህ መልኩ አላህን መለመን ያስፈልጋል። ልብ በሉ እንግዲህ የሐጅ ስርዓቶችን ስንመለከት ሁሉም የአላህን ብቸኝነትና እውነተኛ አምላክነት የሚያንጸባርቁ ናቸው። አሁን የዱዓ ቀን ነው፣ አላህን ብቻ ነው የምንለመነው፣ ከአላህ ውጭ የሚለመን የለምና ላኢላሃ ኢለላህ ስንል የዛን ቀን የሚባለው ትልቁ ዚክር ከአላህ በቀር በእውነት የሚመለክ እንደሌለ ያሳያል። ከዛም ውጭ ተልቢያ ስንል ለበይከ አላሁመ ለበይክ ለበይከ ላ ሸሪከ ለከ ለበይክ፣ አጋር የለህም ብለን እናውጃለን። ይሄም ተውሂድ ነው። ለዚህ ነው ጃቢር ብን ዓብድላህ የረሱል ሰለላሁ ዐለይሂ ወሰለም የሐጅ አፈጻጸም በሰፊው ባብራራበት ሐዲሱ ላይ ስለዚህ ተልቢያ ምንነት ሲገልጽ ማለት ቃል ፈለባ ቢተውሂድ አለ። መልእክተኛው ተልቢያ ያሉት በተውሂድ ነው አለ። ለምንድን ነው ይሄ የተውሂድ ተልቢያ የተባለው? ሌላ የሽርክ ተልቢያ ነበረ። እነዛ በዛን ጊዜ የነበሩት አጋሪያን ይሉት የነበረ የሽርክ ተልቢያ ነበር። ምን ይሉ ነበር? እኛ እንግዲህ ለበይከ ላ ሸሪከ ለክ እንላለን መጨረሻ ላይ አይደለም፣ እነሱ የሚጨምሯት ጭማሪ ነበረች። ኢላ ሸሪከን ሁወ ለክ ተምሊኩሁ ወማ መለክ ይላል። ለአንተ የሆነ አጋር ካልሆነ በቀር አጋር የለህም አሉ። አያችሁ የጨመሯትን ጭማሪ። ተምሊኩሁ ወማ መለክ፣ እሱንም በሱ እጅ ያለውንም ይዞታና ንብረት ሁሉ የበላይ ሆነ ባለ ንብረት የሆንከው አንተ ነህ። ስለዚህ እኛ የምንገዛው ጣዖት ወይም ይህ አምላካችን ያንተ ነው ይላሉ። የአላህን የበላይነት አወቁ። ስለዚህ ይህንን ማወቅ ተገቢ አይደለም። ሙሽሪክ ከመሆን አላዳናቸውም። ልብ አላችሁ? ለምን? ምክንያቱም ከአላህ ጋር ሌላን ይጠሩ ነበር። ከአላህ ጋር ምናልባት እኮ ጥሩ የሚባሉ ጻድቃን ሰዎችን ይማጸኑ ነበር። ከአላህ ጋር ደግሞ ማንንም በምንም መልኩ መቀላቀል አይቻልም። ዱዓ ስናደርግ እሱም ብቻ ነው መማጸን የምንችለው። ሼኾችን መለመን የለ፣ ወልይ የሚባሉ ሰዎች የለ፣ መለክ ወይም መልአኮችን ማንንም ቢሆን ከአላህ ውጭ የጠራ ሰው ስራውን አበላሽቷል። ወአነ አልመሳጅደ ሊላህ ፈላ ተድዑ መዐ አላሂ አሐዳ፣ ከአላህ ጋር ማንንም እንዳትጠሩ ይላል። ከአላህ ጋር ማንንም እንዳትጠሩ። ማንንም ሲባል አንደኛ ያኔ ትልቁንም ትንሹንም ጥሩውንም መጥፎውንም ያካትታል። ይህንን ያደረገ ሰው በአላህ ላይ አምልኳዊ የሆነ ሽርክን ፈጽሟል፣ ከባድ ጥፋትን ፈጽሟል። ስለዚህ ይህን መጠንቀቅ ያስፈልጋል። እኛ ሐጅ መስራታችንን እናያለን፣ ግን እንደዚህ ለፍቶ ምናልባት ገንዘብ አጠራቅሞ ንብረት ሽጦ እዚህ ድረስ መጥቶ ነገር ግን ከአላህ ውጭ ሌላም በመማጸኑ እከሌ ሼኽ ድረሱልኝ እያለ አላህ ብቻ ማድረግ በሚችለው ጉዳይ ላይ ሌሎችም በመለመኑ የተነሳ ስራው ይበላሽበታል። ሽርክ ሁሉንም ስራ ነው የሚያበላሸው። ሽርክ የሚያበላሸው ሁሉንም ስራ ነው። ልብ በሉ አላህ ሱብሓነሁ ወተዓላ ሱረቱል አንዓም ላይ ወደ 10 ምናምን ነብያትን ዘረዘረ። በሆነ መልኩ ነብያት እንግዲህ ተራ ሰዎች አይደሉም። ከነብያት በላይ በደረጃ ከፍ ያለ ማን አለ? ማንም የለም። ከዛ ምን እንዳለ ታውቃላችሁ? ወለው አሽረኩ ለሐቢጠ ዐንሁም ማ ካኑ ያዕመሉ፣ ቢያሻርኩ ኖሮ ሙሉ ለሙሉ ይሰሩት የነበረው ስራ ሁሉ ይበላሽባቸው ነበር አለ። የነብያት ስራ በዚህ መልኩ የሚበላሽ ከሆነ የሌሎች ስራ ምን ይባላል?
የእንደኛ አይነቱ ስራ ያለምንም መንደርደሪያ ሽርክ ብንሰራ ሙሉ ለሙሉ ይታበሳል። ስለዚህ ሐጃችንን በዋነኝነት ከሚያበላሹ ነገሮች መካከል በቁጥር 1 ቅድሚያ የሚጠቀሰው ሽርክ ነው። ሽርክ ማለት ከአላህ ውጭ ሌላ ፈጣሪ አለ ማለት ብቻ አይደለም። ያንንማ እነዚያ የመልእክተኛው ጠበኛ የነበሩት ቁረይሾችም አላሉ፣ የሌሎች ነብያት ጠበኞችም አላሉ። የአላህን ሱብሓነሁ ወተዓላ ጌትነት ብቻ ሳይሆን ከሱ ውጭ ሌላ ጌታና ፈጣሪ እንደሌለ እያወቁ ግን ሙሽሪኮች ሆነዋል። ስለዚህ እንጠንቀቅ። ስለ ተውሂድና ስለ ሽርክ ሲወራ አይ ይሄ የኛ ርዕስ አይደለም እኛ ሙስሊሞች ነን የሚል ሰው አለ። አላህ ነብያትን አስመልክቶ ቢያጋሩ ኖሮ እያለ እኛ እንዲህ እንላለን እንዴ? ኢብራሂም አለይሂ ሰላም ወጅኑብኒ ወበኒየ አን ነዕቡደ አልአስናም፣ እኔንና ልጆችን ጣዖታትን ከመጋዛት ጠብቀን ብለዋል። የተውሂድ አንበሳ የነበሩት አቡል አንቢያ ይህንን የሚሉ ከሆነ ያውም ጣዖታትን ሰባብረው ያንን ሁሉ መስዋዕትነት ለተውሂድ ከፍለው ይህንን የሚሉ ከሆነ ሌላው ምን ይላል? ወለዛሊክ ኢብራሂም التيمي የተባሉ ታቢዒ ምን ይላሉ? ወመን የእመኑ البلاء بعد ኢብራሂም፣ ከኢብራሂም ኸሊልላህ በኋላ ማን እንዲህ አይነት ሽርክን አስመልክቶ በራሱ ይተማመናል? ማንም ሊተማመን አይገባው። ስለዚህ ከአላህ ውጭ ሌሎችን አምልካዊ በሆነ መልኩ እነሱ በሌሉበት ድረሱልን፣ ልጅ ስጡን፣ እንዲህ አድርጉን፣ ሀብት ስጡን፣ ወይም ደግሞ ከእንዲህ አይነት ጉድ ጠብቁን እያሉ መለመን ቁርአን የከለከለው ነገር ነው። ቁርአን ላይ የተለያዩ አንቀጾች ይህንን ደጋግመው ያወሳሉ። ቁርአን የሱፊና የሰለፊ ቁርአን አለ እንዴ? ሰምታችኋል? የሱፊ የሰለፊ ቁርአን አለ ወይስ አንድ ቁርአን ነው ያለው? አንድ ቁርአን ነው ያለው። እሱ የማን ቃል ነው? የአላህ ቃል ነው። አላህ ከሱ ውጭ ሌሎችን መለመንን ከከለከለ፣ ይህንን ደግሞ ሽርክ ብሎ ከጠራው እጅ መስጠት ብቻ ነው። ይሄ ሌላ እልውስ መግባት አያስፈልግም። ምን አላህ Subhanahu Wa Ta'ala ኢን ተድዑሁም ላ የስመዑ ዱዓአኩም ወለው ሰሚዑ መስተጃቡ ለኩም ወየውመ አልቂያመቲ የክፉሩነ ቢሽርኪኩም ወላ ዩነቢኡኩም ሚስሉ ኸቢር። ብትጠሯቸው አይሰሟችሁም፣ ቢሰሙ ኖሮ ራሱ ምላሽ አይሰጧችሁም ነበር አለ። የቂያማ ቀን ደግሞ በእናንተ በፈጸማችሁት ሽርክ ይክዳሉ አለ። ሽርክ ነው አለ አላህ። በሽርካችሁ ያስተባብሉባቸዋል አለ። እንደ አላህ Subhanahu Wa Ta'ala አዋቂ ያለው ማን ይነግርሃል እንደ አላህ አድርጎ? ስለዚህ ይሄ ነገር የክርክር ርዕስ መሆን የለበትም ማለት ነው። ስለዚህ ዱዓችንም በዚህ መልኩ መሆን አለበት። በተለይ የዓረፋ ቀን የዓረፋን ቀን በዚህ መልኩ ዱዓ እያደረግን አላህን እየተማጸንን ካሳለፍን በኋላ ልክ ሲመሽና ፀሐይ ስትጠልቅ ከዚያም ደግሞ መጥለቋ ተረጋግጦ በተወሰነ መልኩ የተቀረው ጮራና ቢጫ ወጋገን ከሰማዩ መደብዘዝ ሲጀምር ሰዎች ወደ ሙዝደሊፋ መመለስ ይጀምራሉ። ያ ወደ ሚና ነው የሚያቀኑት፣ ግን መንገድ ላይ ሙዝደሊፋ ላይ ማረፍ አለባቸው። ብዙ ዑለማዎች ሌሊቱን የተወሰነ ያህል ቅጽበትም ቢሆን በዓረፋ ማሳለፍ ግዴታ ነው ይላሉ። ስለዚህ ከዚህ ከመግሪብ ሰላት በፊት ወይም ከመግሪብ ሰዓት በፊት ከዓረፋ ክልል መውጣቱ ተገቢ አይደለም። ነዓም ከማስረጃ አንፃር አመዛኙ ከዚህ በፊት ቢወጣ ዓረፋ ላይ ቆሟል ይባላል። ስለዚህ ሐጅ አመለጠው አይባልም። ነገር ግን ለማካካስ ማረድ አለበት። ምክንያቱም መልእክተኛው ኹዙ ዐኒ መናሲከኩም የሐጅ ስርዓትን ከኔ ያዙ ብለው እሳቸው ይህን ያህል ቆይቷል። ደግሞ ይህንን ሲያደርጉ የጃሂልያ ሰዎችን ስርዓት ተጻራው ነው። የጃሂልያ ሰዎች ከመግሪብ ወቅት በፊት ነበረ የሚወጡት። እሳቸው እስከ መግሪብ ድረስ ቆዩ። የጃሂልያ ሰዎችን አፈጻጸም መቃረን ተገቢ ነው። ከዛ በኋላ ሰዎች ተረጋግተው ወደ ሙዝደሊፋ ጉዟቸውን ይጀምራሉ ማለት ነው። ልብ በሉ፣ መግሪብና ዒሻ እስካሁን አልተሰገደም። መግሪብና ዒሻ የት ነው የሚሰገደው? ሙዝደሊፋ። በደረሰበት ጊዜ አንድ ሰው መግሪብና ዒሻን አንድ ላይ አጣምሮ በአንድ ወቅት ይሰግዳል። አጣምሮ ሲባል ያው ሰላቶቹ ይለያያሉ፣ ግን በአንድ ወቅት ይሰግዳል ማለት ነው። መጀመሪያ መግሪብን፣ ከዛ ደግሞ ዒሻን የሚሰግደው አሳጥሮ ነው። 2 ረክዓ ብቻ ነው። ያው መግሪብ እንደማያጥር ከዚህ በፊት አውቀናልና ማለት ነው። እንዲያውም መልእክተኛው አለይሂ ሰላቱ ወሰላም ልክ ሙዝደሊፋ ሲደርሱ መጀመሪያ የጀመሩት እሱ ነው። እቃ ከማውረዳቸው በፊት የተጫኑ የግመል ላይ የተጫኑት እቃዎች ከማውረዳቸው በፊት መጀመሪያ የሰሩት ሰላት መስገድ ነበር።
ከተቻለ ያን እናደርጋለን። ካልተቻለ ችግር የለም። ዋናው ወቅቱን አለማሳለፍ ነው። በተለይ በእንዲህ አይነት በምንቸገርበት ጊዜ በአብዛኛዎቹ ዑለማዎች አቋም እንዲያውም በአራቱም መዝሀብ የኢሻ ወቅት የሚያበቃው ወቅት ضرورة የምንለው ተቸግሮ የሚያቆየው ሰው ሊያቆይበት የሚችለው ገደብ እና የሚያበቃበት ጊዜ እስከ ፈጅር ነው። ስለዚህ ካልተመቸ እስከ ፈጅር ድረስ ባለው መግሪብና ኢሻን እንደዚህ አጣምረን መስገድ እንችላለን ማለት ነው።